ሰላም ሰላም፣ እንዴት ናችሁ? ውድ የፂ ኪችን ቤተሰቦች እንዴት ናችሁ? ዛሬ የምንሰራው ክባብ ነው። በቅድሚያ ላይክ፣ ሼር፣ ኮሜንት እንዲሁም ሰብስክራይብ እንድታደርጉ በአክብሮት እጠይቃለሁ። ወደ አሰራሩ ስንሄድ ቀይ ሽንኩርት እናደርጋለን፣ ነጭ ሽንኩርት፣ ቃሪያ እና የድንብላል ቅጠል፣ የፈረንጅ ቃሪያ ትላልቁ ማለት ነው፣ ማያቃጥለው። ከዛ አብረን እንፈጨዋለን። ከፈጨነው በኋላ የተፈጨ ስጋ እናደርጋለን። ከዛ ቅድም የፈጨነውን ሽንኩርት ቃሪያውን እናደርጋለን። እዚህ ጋር በርበሬ ያለ፣ ጨው፣ ቁንዶ በርበሬና ባህራት የአረብ ዶሮ ውስጥ ስጋ ውስጥ የሚጨመራል። አንድ ላይ የተቀመመ ባህራት ቅመም ማለት ነው በእነሱ። ከሙን እዛ አንድ ላይ እናቀላቅለዋለን። ከዛ ጠፍጥፋችሁም ይሄ እንጨት ከሌለ ጠፍጥፋችሁም በቢላ ቆረጥ ቆረጥ አርጋችሁ እንደዛ ማድረግ ይቻላል። እኔ በእንጨት ላይ ነው ያደረኩት። ከዛ ቃሪያ እናደርጋለን፣ ቲማቲም ከጎኑ እኔ የማስገባው ፎረን ውስጥ ነው። ከላይ መጥበስ ትችላላችሁ፣ ከላይ አድርጋችሁ። እኔ መጀመሪያ ከስር አረጋለሁ እንዲግል። ከዛ ከስር ሲበስል ከላይ እንደገና ቲማቲሙ ትንሽ ቡኒ መሆን ስላለበት ስላስ የተከተፈ ሽንኩርት፣ ፐርስሊ በደቃቁ የተከተፈ እና ሎሚ ነው ያደረኩት። ያው ስላልቀረጽኩት ነው፣ ሎሚ ሲጨምቅ ብዙ አይታይም። አንድ ላይ እናቀላቅላለን። አሁን አሪፍ ሆኖ በስሏል። ያው ቂጣ ያስፈልጋል። የአረቢክ ክቡዝ ቢሆን ይመረጣል፣ ግን አሰራሩን በሌላ ጊዜ ያሳያችኋለሁ። እርጎ ያስፈልጋል። እርጎ እናደርጋለን። እርጎ ላይ ምንም አላስገባውም እኔ። እርጎ እናደርጋለን። የበለጠ የሚጣፍጠው እርጎ ሲኖረው ነው። እርጎ በቂጣ ሲሆን አሪፍ ነው። አሪፍ ሆኖ በስሎናል። ሁላችሁም በቤታችሁ እንድትሞክሩት ጋብዛለሁ። ሰብስክራይብ ማድረጋችሁን አትርሱ እላለሁ።